የተከበሩ አቶ ሙሉቀን ፍቅሬ የአዲስ ከተማ ክፍለ ከተማ ወረዳ 13 ዋና ስራ አስፈጻሚ፣ የተከበራችሁ የክፍለ ከተማ የወረዳ እና የአቻ ማህበራት አመራሮችና ጥሪ የተደረገላችሁ እንግዶች፣ ከሁሉም አስቀድሜ በዛሬው ዕለት በአዲስ ከተማ ክፍለ ከተማ ወረዳ 13 ኮከብ ሁለገብ ሸማች ኃላፊነቱ የተወሰነ ህብረት ስራ ማህበር የተለያዩ ፕሮጀክቶች ምረቃትና የመሰረት ድንጋይ ለማስቀመጥ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በቦርዱ ስም እያመሰገንኩኝ እንኳን ደህና መጣችሁ ማለት እፈልጋለሁ። የኮከብ ሁለገብ ሸማቾች ህብረት ስራ ማህበር ከተመሰረተ ጊዜ ጀምሮ አገልግሎት እየሰጠ ይገኛል። ነገር ግን የሚሰጠው አገልግሎት ስኳርና ዘይት ከመቸርቸር ባለፈ ብዙ ውጤት ያልነበረው እንደነበረ ይታወቃል። ሆኖም ግን 2016 በጀት ዓመት በተደረገው ሪፎርም ይሄው በዛሬው ዕለት የምናስመርቀው የተለያዩ ፕሮጀክቶች የመሰረት ድንጋይ የዚህ ውጤት ማሳያ ናቸው። ለአብነት አዲሱ አመራር የሰሩ ስራዎች፣ አንደኛ ድንኳን በክራይ በየሳምንቱ ይወጣ የነበረው አዲስ ድንኳን በመግዛት ወጪውን ለመቀነስ ተችሏል። የተለያየ መጠን ያላቸው ምርቶች በማሸግ ለአካባቢው ህብረተሰብ እንደየ አቅማቸው መግዛት የሚችሉበት ሁኔታ ማመቻቸት ተችሏል። ሶስተኛ በ2017 በጀት ዓመት የታቀዱ እቅዶችን በወቅቱ በመገምገም ቀሪ ስራዎችን በመለየት እንዲሰሩ ተደርጓል። በመደማመጥና በመወያየት አመራሩ እንደ አንድ ሰው በመስራት የተጣለበትን ኃላፊነት ሊወጣ ችሏል። 5 ማህበራችን ያለማቆራረጥ ለህብረተሰቡ ተደራሽ ለመሆን ሰንበት ገበያን፣ ባዛርና ሲምፖዚየም ተሳትፎ በማድረግ ጉልህ ሚና ተጫውቷል። የህብረት ስራ ማህበሩ መተዳደሪያ ደንብና የውስጥ ደንብ ተከትሎ ስራዎችን አከናውነናል። 7ኛ 14 ክፍል ቤቶች ያለውን ሻወር ቤት እና 3 የዳቦ መሸጫ ሱቅ በመክፈት አገልግሎት እንዲሰጥ ተደርጓል። 8ኛ በአዋጭነት ጥናት መሰረት ላይ በመመስረት አንድ ሁለገብ አዳራሽ እንዲገነባ ዲዛይን ተዘጋጅቶ ለግንባታ ዝግጁ ተደርጓል። 9 በክራይ መልክ ስንጠቀምበት የነበረውን በማስለቀቅ ቁጥር 2 የመዝናኛ ክበብ ስራ ዝግጁ እንዲሆን በመደረጉ፣ በመጨረሻም በዛሬው ዕለት ያስመረቅናቸው ፕሮጀክቶች ለአገልግሎት ክፍት እስኪሆኑ ድረስ በየጊዜው ጠዋትና ማታ በመከታተል የበለጠ እንድንበረታታ ሲያግዙን የነበሩ አካላት፣ አንደኛ የክፍለ ከተማ ህብረት ስራ ጽህፈት ቤት ኃላፊ አቶ ታጋል አስፋው እና የስራ ባልደረቦቻቸውን አመስግኑልኝ። ሁለተኛ የወረዳ ስራ 13 ዋና ስራ አስፈጻሚ አቶ ሙሉቀን ፍቅሬ፣ የፓርቲ ጽህፈት ቤት ኃላፊ አቶ ባጫ ፈረጃ፣ እንዲሁም በወረዳ 13 የሰላምና ጸጥታ የደንብ ማስከበርና ህብረት ስራ ጽህፈት ቤት የአዲስ ከተማ ህብረት ዩኒየን እንዲሁም ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ከልብ እያመሰገንኩኝ በቀጣይም ድጋፋችሁ እንዳይለየን አደራ ጭምር በማሳሰብ ይሆናል። አመሰግናለሁ። በዛሬው ዕለት ለምናስመርቃቸው የተለያዩ ፕሮጀክቶችና እጅግ በጣም ዘመናዊ የሆነ ሁለገብ አዳራሽ ለምናስቀምጠው መሰረተ ድንጋይ በዛሬው ዕለት ስለተገኛችሁ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። የመሰረታዊ ሸማች ህብረት ስራ ማህበራት ብዙ እድሜ ያስቆጠሩ ነገር ግን ደግሞ ከእድሜያቸው አንጻር ያን ያህል ውጤት ያላስመዘገቡ ነገር ግን ደግሞ ባላቸው አቅም ደግሞ ህብረተሰቡን በተለያየ አገልግሎት ተደራሽ በማድረግ በኩል ትልቅ ሚናቸውን ሲወጡ የነበሩ የህብረት ስራ ማህበራት ናቸው። እነዚህ ህብረት ስራ ማህበራት የበለጠ አገልግሎታቸው እንዲዘምን የበለጠ የከተማችን ነዋሪ ተጠቃሚ እንዲሆን እንዲሁም ደግሞ በተለይ ብልጽግና ፓርቲ አሁን ከያዘው ሀገራዊ የኢኮኖሚ ማሻሻያ እና እድገት አንጻር የበለጠ ውጤት እንዲያመጡ በ2016 ዓመተ ምህረት ሪፎርም ተደርገዋል።
ሪፎርም ሲደረጉ መነሻ የነበረው ከ2016 በፊት የነበሩ ችግሮች ምንድናቸው? የሸማች ህብረት ስራ ማህበራት ያላቸውን አቅም በመጠቀም ያላቸውን ሀብትና ንብረት ከብክነት በመታደግ ውጤት እያመጡ ነው ወይ የሚል መነሻ ግምገማ በማድረግ ሪፎርም በማድረግ የተማሩ ወጣቶች እንዲሁም ደግሞ በአካባቢው ማህበረሰብ ተቀባይነት ያላቸው አመራሮች እንዲመረጡ ተደርጓል። ኮከብ ሸማች ካሉን 15 መሰረታዊ ሸማች ህብረት ስራ ማህበራት በጥሩ ሁኔታ እየተንቀሳቀሰ ያለ የህብረተሰቡን ፍላጎት መነሻ ያደረገ አገልግሎቱን በማስፋት ተደራሽ እያደረገ ያለ ህብረት ስራ ማህበር ነው። በዛሬው ዕለት እንግዲህ አንድ የዳቦ ማምረቻና 3 መሸጫ ሱቆች በተመሳሳይ እዚህ አዳራሽ መሰረተ ድንጋይ ሲቀመጥ ወይም ደግሞ አዳራሽ ሲገነባ 2 መሰረታዊ ነገሮችን ታሳቢ ያደረገ ነው። አንደኛ አዳራሹ ሲገነባ እንደ ክፍለ ከተማችን የአዳራሽ እጥረት አለ። ስለዚህ ክፍለ ከተማችን ላይ የሚደረጉ ውይይቶችን በሰፊው ለማቀላጠፍ እንዲሁም ደግሞ ተጨማሪ ገቢ ለማግኘት፣ በተመሳሳይ እዚህ ስብሰባ ሊመጣ የሚካፈል ሰው ደግሞ በአቅራቢያው አገልግሎቱን እንዲያገኝ እንዲሁም ደግሞ ተጠቃሚ እንዲሆን ለማድረግ ቁጥር 2 መዝናኛ ክበብም ዛሬ እንዲመረቅ የተደረገው አንዱ መነሻ ምክንያት ነው። ዛሬ ያስመረቅናቸው ገቢ ማስገኛ ተቋማት እንዲሁም ደግሞ ቀጣይ የምንገለገልበትን ትልቁን ሁለገብ አዳራሽ እዚህ ደረጃ ላይ እንዲደርስ ስታደርጉት የነበረው ድጋፍ የበለጠ እንዲጠናከር ብዙ ነው። ነገር ግን እንደ አንድ አሳቢ እንደ አንድ መካሪ ሆነው ስራውን እየሰሩ ያሉ የኮከብ ሸማች የቦርድ አመራሮች፣ ስራ አስኪያጅና ባለሙያዎች ይህ አዳራሽ በአጭር ጊዜ ውስጥ ተገንብቶ ቀጣይ እንደ ክፍለ ከተማ የ2017 በጀት ዓመት መጨረሻ ያው የግምገማ የምናደርግበት ይሆናል ብዬ ተስፋ አደርጋለሁ። ይህንም እንደምታደርጉ ጥርጥር የለኝም፣ ተስፋም አደርጋለሁ። እጅግ አድርጌ አመሰግናለሁ። ዛሬ እያከናወን ነው ያለው የህብረት ስራ ማህበራት የሰሩትን ስራ የመጎብኘት የመመረቅ እንዲሁም ደግሞ የቀጣይ ስራ የመሰረተ ድንጋይ ማስቀመጥ ስራ ከአሁን በፊት ህብረት ስራዎች ሲያካሂዱት ከነበረው ሪፎርም መነሻ በማድረግ በፊት ሲሰጡት ከነበረው አገልግሎትም የላቀ ስራ እየፈጸሙ መሆኑን የሚያሳይ ተግባር ነው። በክፍለ ከተማችን የሚገኙ የህብረት ስራ ማህበራት በፊት ሲሰጡት ከነበረው መደበኛ አገልግሎት ባለፈም አሁን በሁሉም የህብረት ስራ ማህበራት ሀሳባቸውን ከፍ በማድረግ የተሻለ አገልግሎት ወደ ምርታማነትም የሚያሸጋግራቸውን ስራዎች እየሰሩ ይገኛሉ። ሀሳብ ሀገር ይገነባል። ሀሳብ ካለ የማንሰራው የማንፈጽመው ነገር እንደሌለ ከኮከብ ማየት ይቻላል። ዛሬ ያየነው ስራ ከተለያዩ ህብረት ስራ ማህበራትም የመጣችሁ አመራሮች እንዳያችሁት የዳቦ ማምረት ስራ የጀመረ የኮከብ ሸማች ህብረት ስራ ማህበር በርካታ ውጤት የሚያስገኝለት ጅምር ስራ እንዳለው አይተናል። የተለያዩ ምርቶችን ጭምር በህዝቡ በሚፈልጋቸው ፓኬጅ በማዘጋጀት ለህብረተሰቡ ምርት ተደራሽ እያደረገ ነው። ከዛም ባሻገር ዛሬ እዚህ መሰረተ ድንጋይ የሚቀመጥበትም ካሁን በፊት የላቀ አገልግሎት መስጠት ሲገባው በተለያየ መልኩ አገልግሎት መስጠት ከሚጠበቅበት በታች ሲሰጥ የነበረውን ቦታን የሸማች ህብረት ስራ ማህበሩ ለመደበኛ አገልግሎት ወይም ደግሞ ቀጥታ ህዝቡ እንዲጠቀምበት ለማድረግ ሀሳቡን በማመንጨት በዚህ ደረጃ ለአገልግሎት ክፍት ለማድረግ መሰረት ለመጣል እያደረጉት ያለው ጥረት ምን ያህል የህዝቡን ችግር ተረድተው ከህዝቡ ጋር የህዝቡን ሀሳብ ተረድተው ህዝብ የሚያነሳቸውን ጥያቄዎች፣ ሀሳቦች ተረድተው በቅንጅት እንደሚሰሩ የሚያሳይ ነው። በመጨረሻም የዛሬው አጠቃላይ የኮከብ ህብረት ስራ ማህበር እየሰራቸው ያሉ ስራዎችንም በማስመልከት እንደ ከተማም እየተሰሩ ያሉትን ስራዎችም መነሻ በማድረግ የከተማችን የህብረት ስራ ኮሚሽን ምክትል ኮሚሽነር የሆኑት አቶ ሀብተ ኢየሱስ ድሮ ወደዚህ መጥተው መልእክት እንዲያስተላልፉ ጋብዙ። ኮከብ እውነትም ኮከብ የሆናችሁ ነው። አዲስ ከተማ ጥሩ ጅምር ላይ ናቸውና በርቱ ማለት እንፈልጋለን። በርቱ ለሁላችሁም። በተለይ የኮከብ ቦርድ አመራር አቶ አቦመን ጨምሮ ሁሉም ኮሚቴዎች፣ ሁሉም ቦርዶች፣ ስራ አስኪያጆች፣ ዩኒየን ቦርድ ሰብሳቢዎች ተቀናጅታችሁ ለዚህ ወረዳ ትናንት የዛሬ 2 ወር እዚህ ቦታ እንዲህ አልነበረም። ሁላችሁም ስለምታውቁት ማለት ነው።
መኪና ላባጆ ቦታ ነው የነበረው። ግን የዚህ ሰፈር ችግር የመኪና ላባጆ ቦታ ነው ብለን ስናይ አይደለም። ህዝቡ ዳቦ እዚህ አካባቢ መግዛት ይፈልጋል። እንጀራ እንዲቀርብለት ይፈልጋል። ትምህርት ቤት እንዲኖር ይፈልጋል። ልጆች መጥቶ እንዲጫወቱ ይፈልጋል። አባታችን ትናንት ለሀገር ሲያገለግሉ የነበሩ ጡረታ የወጡ መጥቶ ሻይ ጠጥቶ እዚህ ጥሩ ነገር ማየት ይፈልጋሉ። ይሄ ነው የሪፎርሙ ሐሳብ፣ የሪፎርሙ አስተሳሰብ እንጂ ዝም ብሎ የሆነ ሱካር ብቻ ማሰራጨት፣ የሆነ ዘይት ብቻ ማሰራጨት አይደለም። ጥሩ ነገር ማየት ነው። እስቲ እዚህ ቦታ እዩ፣ አሁን ዛሬ እንዴት እንደሚያምረው። የዛሬ ወር እንዲህ አያምርም። ይሄ ቤት በጣም ፈርሶ ቀለሙም የሚያስጠላ በጣም ቆሻሻ፣ ለሰፈሩም ትንሽ እኔ ቻሌንጅ ይሆናል ብዬ የማስበው ቦታ ነበር። ዛሬ ለውጡን የጀመራችሁት እውነት ለመናገር እኛ እንደ ከተማ አፋችን ሞልተን እናገራለን። አዲስ ከተማ የሪፎርሙን ውጤት ጠብ አድርጎ እያሳየ ነው፣ አንደኛ ላይ ይገኛል። በርቱ ለማለት ፈልጋለሁ። እጅግ አድርጌ አመሰግናችኋለሁ። ስንዴ የሚፈትግ ወፍጮ ሌላ ለመትከል መፈተጊያ ኦሬዲ ማሽኑን አስገብተናል። በቅርቡ ስንዴና ገብስ እዚሁ ፈትገን የገብስ ዳቦ ለመጋገርም እቅድ ይዘናል። ሻወር ቤት አሁን እንግዲህ ወጮ ቤቱ አለ፣ ወዛደሩ አለ፣ እዚህ አካባቢ ያለው ነዋሪው ራሱ ማህበረሰቡን መጠቀም ይችላል። ማህበረሰቡ ነው የሚጠቀመው ከፍሎ ማለት ነው። ስለዚህ በክፍያ እነኚህን ሻወር ቤቶችን በአጠቃላይ እንዲገለገሉበት 6 ክፍል አለው። 1 2 6 ክፍል አለው። የኮኮብ በአዲስ ከተማ ክፍለ ከተማ ወረዳ 13 የኮኮብ ሸማች ስራ አስኪያጅ ነኝ። ማህበራችን የተመሰረተው በ2000 ዓመተ ምህረት ነው። ማህበራችን ሲመሰረት ወደ 4066 አባላትን ይዞ ወደ 420,000 ካፒታል ይዞ ሲንቀሳቀስ በአሁኑ ሰዓት የደረስንበት ወደ 4812 አባላት ይዘን ካፒታላችን ደግሞ ከ12 ሚሊዮን 350 ሺህ ብር በላይ ይዘን እየተንቀሳቀስን እንገኛለን። ማህበራችን ዛሬ ላይ ብዙ ፕሮጀክቶችን በመክፈት ዳቦ ቤት፣ የገላ መታጠቢያ 14 ክፍል ያለው የገላ መታጠቢያ እንዲሁም ደግሞ የእህል መጋዘንና ወፍጮ ቤትን እና የመሳሰሉትን ለማስመረቅ ነው በዛሬው ዕለት የተገናኘ ነው እና ማህበራችንን የአባላትን ተጠቃሚነት ለማረጋገጥ ከፍተኛ ስራ እየሰራን ነው ያለ ነው። ይሄ ለውጥ ይሄ ስራ ሊመጣ የቻለው ከቦርዱ በሚሰጠኝ አመራር በመናበብና በአንድ ሀሳብ
እና በመግባባት ያመጣነው ለውጥ እንደሆነ ማረጋገጥ እፈልጋለሁ። በጥሬው ጤፍ፣ ስንዴ እና ጥራጥሬ የመሳሰሉትን እናቀርባለን በግብርና ምርት በኩል። በፋብሪካ ውጤቶችም የተፈጩ ዱቄቶችና የበቆሎ የስንዴ ዱቄት እናቀርባለን። ይሁንና ህብረተሰቡ አቅም የመግዛት አቅም ያነሰው በመሆኑ ምንድነው አድርገን የሰራነው? ከሁሉም በላይ በአቅሙ ሰው እንዳይሸማቀቅ የሚገዛበትም የገንዘብ መጠን ከፍ እንዳይልበት ከ3 ኪሎ ጀምሮ በ3 ኪሎ በ5 ኪሎ እና በ15 ኪሎ በማሸግ ህብረተሰቡ ጋር እንዲደርስ በማድረግ ያደረግናቸው ስራ ከሁሉም በላይ የላቀና ህዝቡም በዚህ ሲጠቀም ህዝቡም አለኝታነታችንን ያረጋግጠልን ይሄ በመሆኑ በተግባር ይህንን ስራ እየሰራን ነው የምንገኘው። እኔ መልእክት ማስተላለፍ የምፈልገው 2 ነገር ከኛ ይጠበቃል። የመጀመሪያው አንደኛ መመሪያዎችን፣ አዋጆችን ማስተግበር ግዴታችን ሊሆን ይገባል። ከመመሪያ ውጪ ከአዋጅ ውጪ ከተከለከሉ ነገሮች ውጪ ጸርተን ስራችንን በብቃት የምንወጣ ከሆነ ስራችን ተግባራዊ ይሆናል። ሌላው በቅንነት ማገልገል አለብን። ከሁሉም በላይ በቅንነት ማገልገል መደማመጥን ያመጣል፣ መከባበርን ያመጣል። ተደማምጠንም ደግሞ እንደ አንድ ሰው ውጤት ለማስመዝገብ ይረዳናልና እኔ ማስተላለፍ የምፈልገው መደማመጥ አለብን፣ መተሳሰብ አለብን፣ በቅንነት መስራት አለብን የሚል መልእክት ነው ማስተላለፍ የምፈልገው። እጅግ አመሰግናለሁ።